ሃይ እንዴት ናችሁ? ሰብስክራይብ እያደረጋችሁ ነው። ዛሬ ደግሞ አስመሳይ ስለሚባሉ ጓደኞች ነው የምናወራው። ፌክ ፍሬንድስ ይሏቸዋል ነጮቹ ማለት ነው። እና አስመሳይ ጓደኞች ምን አይነት ጓደኞች ናቸው? እኔ በህይወቴ በጣም ብዙ የሴት ጓደኞች በህይወቴ ውስጥ ነበሩ። አሁን ደግሞ ማለት ነው ኤክስፒሪየንስ ያደረኳቸው እናንተም ደግሞ ይጠቅሟቸዋል ብዬ ማስባቸውን ህይወት ካስተማረኝ ጓደኝነት ካስተማረኝ ውስጥ ፌክ የሚባሉ አስመሳይ የሚባሉ ጓደኞች ምን አይነት ናቸው፣ ምን አይነት ባህሪ ነው ያላቸው የሚለው ነገር እናያለን። እናንተ ግን ማለት ነው ሰብስክራይብ አድርጉ ፕሊዝ ፕሊዝ ፕሊዝ። ተው ግን ለምንድን ነው የሳሚ እናት ቤተሰብ ማትሆኑት? ጽዮን ጆርኒ እና እኔ በህይወቴ ውስጥ ያጋጠሙኝ ነገሮች ለእናንተ እየመጣው ሼር አደርጋችኋለሁ። እናንተ ደግሞ ሰብስክራይብ ስታደርጉ ደስ እያለኝ ነው። የህይወት ጆርኒን ጽዮን ጆርኒ የህይወት መንገዷ ምን ይመስላል የሚለው ነገር አብረን የምናየው ማለት ነው። አስመሳይ ጓደኞች በተለያየ አይነት ባህሪያቸው ይታወቃል። በጊዜው እዛ ፍሬንድሽፕ ውስጥ ሆናችሁ ላይታወቃችሁ ይችላል። ግን ደግሞ እያደጋችሁ ስትመጡ ማቹር ስታደርጉ በጣም ብዙ ነገሮችን እያስተዋላችሁ ትመጣላችሁ። ፌክ ፍሬንድስ ምን እንደሆኑ በተለይ ደግሞ እኔ በዚህ 3 ዓመታት ውስጥ የሴት ጓደኛ ብዙ የለኝም ብቻ ሳይሆን ኦልሞስት ምንም ጓደኛ የለኝም ማለት ይቻላል። ምናልባት ከድሮ ጓደኞቼ ጋራ እየተገናኘን እንደው የድሮ ጓደኛ ይሻላል አት ሳም ፖይንት ብዙም ሳይበዛ ባውንደሪያችሁን ጠብቃችሁ ምናምን። ብዙውን ጊዜ ግን ቤቴ ነው ማሳልፈው ከልጄ ጋር ነው ማሳልፈው። ኮንተንት ልሰራ ወጣለው ምናምን እና በዚህ ሰዓት ደግሞ ጓደኝነት በጣም ከባድ ሆኗል እና ፌክ ፍሬንድስ ለምንድን ነው የበዛው? በተለይ ሶሻል ሚዲያ በመጣ ጊዜ እጅግ በጣም አስጠሊታ ሆኗል ጓደኝነት። ትረስት ኢሹ በጣም ከባድ ሆኗል እና መተማመን። ምክንያቱም አሁን ሁሉም ሰው ሶሻል ሚዲያ ላይ ገንዘብ መስራት ይፈልጋል እና አንዳንዶቹ ደግሞ ክሬቲቭ ስላልሆኑ ጭንቅላታቸውን ተጠቅመው ክሬቲቭ ሆነው ሳይሆን የጓደኞቻቸውን ሚስጥር በማውጣት የወዳጆቻቸውን ሚስጥር ዩቲዩብ ላይ በመሸጥ ገንዘብ ማግኘት የሚፈልጉ ብዙ ሰዎች አሉ። በቀላሉ ጓደኞቻችሁን ለመበቀል ሶሻል ሚዲያ መጥቷል። ሶሻል ሚዲያ በፌክ አካውንት የጓደኞቻችን ሚስጥር ይወጣል ምናምን እና በጣም ብዙ ፌክ ፍሬንድስ እያየን ነው፣ እየበዛም መጥቷል እና ፌክ ፍሬንድስ ከምንድን ነው የመጣው ብዬ ብዙ ነገሮችን አስቤ ነበር። እኔ እንኳን ሶሻል ሚዲያ ከመምጣቱ በፊት ነው ፌክ ፍሬንድስ ምን እንደሆነ ኤክስፒሪየንስ ያደረግኩት። አሁን ላይ ደግሞ ሳስበው ብዙ ሰዎች እየተቸገሩበት ያለው ነገር ስለሆነ ስለ ፌክ ፍሬንድስ በደንብ እናወራለን። እናንተም ደግሞ የውሸት ጓደኝነት አስመሳይ ሰዎች በህይወታችሁ መጥተው ምንድነው አስተምረዋችሁ የሄዱት? ምን ተማራችሁ? ከአስመሳይ ሰዎች ምን ተማራችሁ የሚለውን ነገር እስቲ ኮሜንት ሴክሽን ላይ ጻፉልኝ። እኔ በራሴ የተማርኳቸውን ነገር ልንገራችሁ። አስመሳይ ሰዎች የመጀመሪያው ነገር የሐዘናችሁ ጊዜ ላይ አሉ። ሐዘን ይወዳሉ፣ በቃ እንባ በጣም ይወዳሉ። እና እንዴት ነው አጠገባችሁ የሚሆኑት? ስታለቅሱ አባባይ ናቸው። ሲከፋችሁ ሮጠው ነው የሚመጡት ቤታችሁ፣ ይደውላሉ። በቃ አይዞሽ፣ ምን ሆነሽ ነው ምናምን የእናንተን ዳውን መሆን በጣም ማየት ይፈልጋሉ። እነዚህ ሰዎች አስመሳይ መሆናቸውን በምን ታውቃላችሁ? ልክ ያ የእንባችሁ ሲዝን አልፎ የተከፋችሁበት ቀን አልፎ ያለቀሳችሁበት ጊዜ አልፎ መሳቅ ስትጀምሩ፣ ሂል ስታደርጉ፣ መቆም ስትጀምሩ ጭራሽ ከህይወታችሁ ውስጥ ይወጣሉ። ማየት አይችሉም። ስለዚህ አስመሳይ ሰዎች እንባችሁን ነው ማየት የሚችሉት እንጂ ሳቃችሁን ማየት አይችሉም። ብዙ ጊዜ አሁን ሶሻል ሚዲያ ላይ ጥሩ ነገር ፖስት ሳደርግ ማንም ሰው ቼክ ማያረገኝ እስፔሻሊ ደግሞ ይሄ የኔ የምላቸው የቅርቤ ናቸው ከኢንተርኔት ውጪ እንተዋወቃለን የምላቸው ሰዎች ሀዘን ፖስት ሳደርግ የመጀመሪያው ደዋይ እነሱ ናቸው። ምን ሆነሽ ነው ምናምን። ልክ የሆነ ነገር ሰለብሬት ሳደርግ የሆነ ደስ የሚል ነገር ኮንግራጁሌሽን ማለት ግን አይፈልጉም። ኮንግራጁሌሽን ማለት በጣም ነው የሚደብራቸው።
አይፈልጉም። እና እኔ ሁሉ ጊዜ ማለት ነው እነዚህ ሰዎች ሲከፋኝ ለምሳሌ አይ ፊል ባድ አይ ፊል ሎንሊ ምናምን በቃ የሀዘንን ጉርጉሮ ያለበትን ነገር ምናምን ፖስት ሳደርግ ይደውላሉ፣ ቴክስት ያደርጋሉ። ከዛ በኋላ የሆነ ሰው ደግሞ የደስታችሁ ቀን ላይ ኮንግራቹሌሽን እንዲላችሁ ትፈልጋላችሁ። በተለይ ደግሞ በሀዘናችሁ ጊዜ የነበሩ ሰዎች ውይ ያ ቀን አለፈ፣ ያለቀሽበት ሲዝን አለፈ ብለው ምናምን ቴክስት እንዲያደርጉላችሁ ትፈልጋላችሁ። ግን የዛኔ አይኖሩም እነዚህ ሰዎች የዛኔ አይኖሩም። እና ለምን ይመስላችኋል? ትክክለኛው ጓደኛ እንባችሁን ማየት የሚችል ሳይሆን ሳቃችሁን ማየት የሚችል ነው። ምክንያቱም ጓደኝነት ከሚፈተንበት ዋነኛው ነገር ውስጥ አንዱ ሰክሰስ ነው። ሰክሰስ የሰዎችን ኋላና ፊት ያሳልፋል አይደለ? እና ስትቀድሟቸው አንድ ስቴፕ ወደፊት ስትሄዱ ህይወታችሁ ሲቀየር ምናምን ኮንግራቹሌሽን ማለት የሚችሉ እናንተ ስትሸለሙ ቆሞ የሚያጨበጭቡላችሁ እሳይ እንኳን ሆነልሽ የሚሉ ሰዎች እነዚህ ሰዎች በጣም እውነተኛ ሰዎች ናቸው። ምክንያቱም ደግሞ ለእኔ ለምን አልሆነልኝም፣ ለእኔ ለምን አልተሳካልኝም ብለው ኮምፒቲሽን ውስጥ አይገቡም። ራሳቸውን ከእናንተ ኑሮ ጋር አያነጻጽሩም። ገባችሁ አይደለ? ስለዚህ ብዙ ጊዜ ሰዎች አይ የችግሬ ጊዜ ብቻ ያለች ኖ አይደለም። ብዙ ጊዜ እንባ ማየት የሚወዱ ሰዎች ብዙ ሰዎች አሉ። ብዙ ሰዎች አሉ። ስኬት ነው የሚፈትነው ጓደኝነትን፣ ደስታ ነው የሚፈትነው ጓደኝነትን። እና ሰለብሬት ካላደረጉ አብረዋችሁ ፌክ ናቸው። አም ቴሊንግ ዩ ፌክ ናቸው። የደስታችሁ ጊዜ መተው ኮንግራጁሌሽን ማለት ካልቻሉ እናንተ ስትደሰቱ ቆሞ የሚያጨበጭቡላችሁ ከሌሉ ፌክ ናቸው። ስትወልዱ እንኳን ደስ ያለሽ፣ እንኳን ልጅ ወለድሽ፣ አዲስ ስራ ስትጀምሩ እንኳን ሆነልሽ፣ እግዚአብሔር ያሳካልሽ፣ ጥሩ ነው የሆነልሽ። ኢቨን እነሱ ስራ ባይሰሩም ቢሰሩም እቤት ቁጭ ቢሉም ባይሉም እናንተ እየሰራችሁ ከሆነ ግን ሰፖርቲቭ መሆናቸው እሳይ እንኳን ሆነልሽ የሚሉ ሰዎች ማለት ነው በጣም ሪል ናቸው በህይወታችሁ። እንደዚህ አይነት ሰዎችን ሉዝ ማድረግ የለባችሁ። እንደዚህ አይነት ሰዎች ሉዝ የሚደረጉ አይደሉም። ገባችሁ አይደለ? ዲስ ዴይስ ማለት ነው በጣም ብዙ ሰዎች የሀዘን ጊዜ ተሽለክልከው ነው ቴክስት የሚያደርጉት እና አዲስ ነገር ህይወታችሁ ላይ ሲመጣ ግን እነዚህ ሰዎች ባላ ኢቭን ስቶሪ ስታደርጉ ስቶሪያችሁን ማየት አይፈልጉም፣ ሪያክት ማድረግ አይፈልጉም። ባዳ ስትሬንጀርስ ምናምን በቃ ሩቅ ያለ ሰው ነው ደስታችሁን ሰለብሬት የሚያደርገው። እንኳን ደስ ያለሽ፣ እንኳን ተሳካልሽ ምናምን የሚሉ በጣም ሩቅ ያሉ ሰዎች ናቸው። ለምንድን መሰላችሁ? ሁል ጊዜ ሰዎች ስኬታማ ሲሆኑ ብዙ ሰዎች ያንን ስኬት ከራሳቸው ላይፍ ጋር ነው የሚያነጻጽሩት። እኔ ቁጭ ብዬ ቤት እሷ እየሰራች ምናምን ነው የሚሉት እና ስታዝኑ ነው ደስ የሚላቸው። ሰው ስኬት በጣም ጓደኝነትን፣ ፍሬንድሽፕን በጣም ነው የሚፈትነው። እኔ በማለቅስ ሰዓት ፕሬግናንት ሆኜ በጣም ብዙ ችግር በሚደርስብኝ ሰዓት ምናምን ይሄ አይዞሽ በቃ ምኖ ከንፈር የሚመጥላችሁ ምናምን ነገር በጣም ብዙ ሰዎች አሉ። እና እነዚህ አይነት ሰዎች በጣም ፌክ ናቸው ማለት ነው። ሁለተኛ ፌክ ሰዎች ምን አይነት ሰዎች መሰላችሁ? ለምሳሌ ስትገናኙ ብዙ አፕሪሼት የሚደረግ ነገር አላችሁ እኮ እየሰራችሁ ያላችሁት ስራ አለ፣ ያላችሁበት የህይወት ስታተስ ጥሩ ነው፣ እየሞከራችሁ ነው፣ ከትላንቱ ዛሬ የተሻለ ናችሁ። አትሊስት ትላንት ያላችሁበት ቦታ ላይ አይደላችሁም። እየሞከራችሁ ባላችሁበት ጊዜ ግን እና የሌላችሁ ነገር ነው ሜንሽን የሚያደርጉት ማለት ነው። ምንም ነገር ማድነቅ አይወዱም። ያላችሁን ነገር ማድነቅ አይወዱም። ጥረታችሁን ማድነቅ አይወዱም። ግን የሌላችሁ ነገር ሜንሽን ያደርጋሉ። ለምሳሌ አሁን እየሰራችሁ ነው። አሁን የአንዳንድ ልጆች ይመጡና ምናምን ይሄን ብትከፍቺ፣ ሱቅ ብትከፍቺ ጥሩ ነው፣ በራይድ ነው እንደ የምትሄጂው ትላንትና በታክሲ ስትጋፉ ፀሐይ ላይ ስትንከራተቱ ዛሬ ደግሞ አትሊስት ከቦታ ቦታ ለመንቀሳቀስ የራይድን አፎርድ ማድረግ መቻላቸውን አፕሪሼት አያደርጉም።
ለምን መኪና አትገዢም? እነ ከሌኮ መኪና ገዝተዋል፣ እነ ከሌኮ እንደዚህ አድርገዋል። እና ሁሌ እናንተ ዳውን እንድትሆኑና እናንተን ከሌላ ሰው ጋር እያነጻጸሩ የሌላችሁን ነገር እንድታስቡ ነው የሚያደርጓችሁ ማለት ነው። እንደዚህ አይነት ሰዎች ፌክ ናቸው። እስማይላቸው ፌክ ነው። እናንተ አጠገብ ቁጭ ብለው ይሄ ቀናቸው ብቻ እንዲሄድላቸው ማግኘት የሚፈልጉት ይሄ ቫሊዩ አድርጓችሁ ሳይሆን ያገኟችሁ ቀኑ እንዲያልፍ በቃ መዋያ ነው የሚያደርጓችሁ እና ሻይ ቡና ለማለት ካፌ ውስጥ ብቻቸውን ላለመቀመጥ ምናምን ይጠሯችሁና ያላችሁን ነገር ግን አያደንቁም። ያቺን ቡና ጠጥታችሁ እስከምትሄዱ ድረስ የሌላችሁን ባዶ ነገር ነው በቃ ሲነግሯችሁ አንቺ እኮ ጎበዝ ነሽ፣ ዛሬ ላይ እዚህ ደረጃ ደርሰሻል፣ ትላንትና በታክሲ ነበረ የምትሄጂው፣ ዛሬ አትሊስት የቤት ኪራይሽን አፎርድ አድርገሽ የራይድ አፎርድ አድርገሽ ብቻሽን እየኖርሽ ነው ምናምን አይሉኝም። ግን ሲያገኙኝ በቃ ከሌላ ሰው ጋር ነው የሚያነጻጽሩኝ፣ ከሌላ ቲክቶከር ጋር እያነጻጽሩኝ። እንትና የምትባለው ቲክቶከር እኮ ዱባይ ሄደች፣ እንትና የምትባለው ቲክቶከር መኪና ገዛች፣ እንትና የምትባለው ቲክቶከር ፀጉር ቤት ከፈተች፣ አንቺ ምን እየሰራሽ ነው ምናምን። እኔ ቲክቶክ ላይ ከመጣሁኝ ኢቨን 1 ዓመቴ ነው እና በ1 ዓመቴ ውስጥ እንኳን ጥሩ መተሻል፣ እግዚአብሔር ይመስገን። እየሰራሽ እኮ ነው፣ ጥሩ እየታየልሽ ነው፣ ልጅሽን ብቻሽን በማሳደግሽ ጀግና ነሽ፣ በጣም ብዙ ኃላፊነትን ተሸክመሻል ምናምን አይሏችሁ። እንደዚህ አይነት የአፕሪሺዬሽን ቃል ከአፋቸው አይወጣም። ግን እናንተን ሁል ጊዜ ከሌላ ሰው ጋር ነው የሚያነጻጽሯቸው። እንትና እኮ መኪና ገዛች፣ እከሌ እኮ መኪና አልገዛችም፣ ለምን አንቺ አልገዛሽም? ገባችሁ አይደለ? እንደ ሁል ጊዜ ፉክክር፣ የቲክቶክ ውድድር ውስጥ ያስገቧቸዋል። እና ቲክቶክ ላይ ደግሞ ማለት ነው ብዙ ሰዎች ያው ሾኦፍ ነው የሚያደርጉት። ታውቃላችሁ፣ ያላቸውን ነገር ነው ማሳየት የሚፈልጉት። ሰው ኦዲየንስ ኦር ደግሞ ቁጭ ብሎ አንዱን ከአንዱ ነው የሚያነጻጽረው እና ለፉክክር በጣም የተከፈተ በር ነው ቲክቶክ። እና አጠገባችሁ ያሉ ሰዎች ደግሞ ሁል ጊዜ እዛ ውድድር ውስጥ እንድትገቡ ያደርጓቸዋል ማለት ነው። እኔ አሁን ቲክቶከር ስለሆንኩኝ ፐርሰናሊ በቲክቶክ ነው ምሳሌ የሚሰጣችሁ። እናንተ ደግሞ ፐርሰናል ላይፋችሁ ውስጥ ሊኖር ይችላል። ከጎረቤቶቻችሁ ጋር ያወዳድሯቸዋል። እንትና እኮ ቤት ገዛች፣ እንትና ወለደች፣ አገባች፣ ቦይፍሬንዷ እንደዚህ ያደረገላት፣ ለቫላንታይን እንደዚህ ሆነላት፣ አዲስ ሶፋ ገዛች፣ ፍሪጇን ቀየረች፣ ልጇ ወፈረች፣ ልጇ ቀጠነች። በቃ ይሄ ሁል ጊዜ ይመጡና የእናንተ ኑሮ ከሌላ ሰው ጋር ነው የሚያነጻጽሩት። ሁል ጊዜ እናንተ የበታች እንድትሆኑ አንኮንሽስሊ ወይ ደግሞ በቻይንኛ እየነገሯችሁ ያሉ ነገር ምንድን ነው? ከአንቺ እንትና ይሻላሉ እና እስካሁን ድረስ ምንም ነገር እንደሌላችሁ አድርገው ልፋታችሁን በዜሮ ነው የሚያባዙት እና ውድድር ውስጥ ይከቷቸዋል። እንደዚህ አይነት ሰዎች በጣም ፌክ ናቸው። ከህይወታችሁ ጭራሽ ማለት ነው ሪሙቭ ማድረግ ነው ያለባችሁ እንደዚህ አይነት ሰዎችን። እና አንዳንድ እግዚአብሔር ደግሞ የባረካቸው መልካም፣ በተቃራኒው ደግሞ እናንተ ኢቭን ዳውን በምትሆኑ ሰዓት እስካሁን የመጣችሁበት መንገድ ዋጋ ሳትሰጡት ምናምን አንዳንድ ፊሊንጎች አሉ። በቃ አንዳንዴ ሰዎች ይደብራቸዋል። ቦሪንግ የሆኑ ቀኖች አሉ ሁሉም ሰው ህይወት ውስጥ። ኢቭን ሰክሰስፉልም ብትሆኑ ራሱ አንዳንድ ህይወታችሁ ላይ በቃ ተስፋ የምትቆርጡበት ታይም ይኖራል፣ የሚደብራችሁ ታይም ይኖራል። እና በዛ ጊዜ የነዚህ ሰዎች ተቃራኒ ደግሞ እግዚአብሔር የባረካቸው ናቸው ማለት ነው። እየሞከርሽ ነው እኮ እየሰራሽ ነው፣ ለምንድን ነው የደበረሽ? እስከ ዛሬ አንቺ ስለሆንሽ እኮ ነው ይሄንን የሞከርሽው። እነዚህን ስቴፖች አልፈሻል፣ እነዛ ቀኖች ትዝ ይሉሻል፣ እንደዚህ ብለው ያንን ዳርክ ዴይ እያስታወሷችሁ፣ ሙከራችሁን እያስታወሳችሁ፣ ልፋታችሁን እያስታወሱ እስካሁን ድረስ ጎበዝ እንደሆናችሁ እየነገሯችሁ የሚያጽናኗችሁ ደግሞ በጣም ብዙ መልካም ሰዎች አሉ። እና ይሄ በቃ ውድድር ውስጥ ከሚከቷቸው ሰዎች ኮምፕሊትሊ መራቅ አለባችሁ። እነዚህ ሰዎች በጣም ነው ዳውን እንድትሆኑ የሚያደርጉት። ደግሞ በጣም ፌክ ስማይል ነው ያላችሁ። አምሮብሻል አይደለ? ኬት ነው የገዛሽው ምናምን አይደለ? ቦርሳሽ ምንድን ነው? ቦንዳ ነው? ደስ ይላል። ግን የቦንዳ ልብስ እኮ አሪፍ ነው። የቦንዳ ልብስ ነው ደስ ይላል። የቦንዳ ቦርሳ እኮ ይበረክታል። ግን ከእንትን ሄደሽ ብትገዢ እነንትና የሚይዙትን ቦርሳ አይተሻል? እነሱ የሚይዙ በጣም ነው የሚያምረው። እሱ ለምን አትይዥም ምናምን ይሏቸዋል። እና እነሱ ለእናንተ የሚሰጧችሁን ምክር አይተገብሩትም።
እነሱ ግዢ የሚሏችሁ ነገር እነሱ እኮ አይገዙትም። ግን እናንተ ማድረግ እንደማትችሉ የያዛችሁት ዕቃ፣ የምትቀቡት ሽቶ፣ የምትሄዱበት መንገድ ምንም እንዳልሆነ ነው ሊነግሯችሁ ቢፈልጉት ማለት ነው። እነዚህ ሰዎች እጅግ በጣም ፌክ 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 ሰዎች ናቸው እና ልብ አድክም ሰዎች ናቸው። በቃ ልብ አድክም ሰዎች ናቸው እና አንዳንዴ ሼም እየያዛችሁ ምናምን እንደ ሻይ ቡና ለማለት ምናምን በቃ ቶክሲክ እንደሆነ ታውቃላችሁ እኮ ይሄ ፍሬንድሽፕ በጣም ቶክሲክ እንደሆነ ታውቃላችሁ። ግን በቃ ይሄ አማራጭ አታችሁ ምናምን በውስጣችሁ ምን አይነት ሰው ናት ምናምን እያላችሁ ኦኬ እኔ በቃ ከዛ ደግሞ ኦቨር ራሳችሁን ኤክስፕሌን እንድታደርጉ ያደርጓችኋል። በቃ አረ እኔ እኮ እንደዚህ አይነት ሰው አይደለም፣ አረ እኔ ደስተኛ ነኝ ምናምን በቃ። ከዛ ግን ቤት ስትገቡ አሳይመንት ነው የሚሆኑባችሁ። ቤታችሁ ድረስ ተሸክማችሁ ትመጣላችሁ ያንን ሀሳብ ማለት ነው። ስለዚህ ከእንደዚህ አይነት ሰዎች ጋር ማለት ነው ለደቂቃ እንኳን ቡና እንዳትጠጡ። በቃ ምንም ነው በህይወታችሁ ማይጠቅሙት ማለት ነው። ምንም ኢነርጂያችሁ እንደው ትንሽ ሰብሰብ አድርጋችሁ ኢነርጂያችሁን ለመኖር ለመስራት ምናምን የምትለፉትን ነገር ማለት ነው ኮምፕሊትሊ ነው ዳሜጅ የሚያደርጉባችሁና ህይወት ላይ ፍሬንድሽፕ በጣም ውሏችሁ በጣም ነው ማተር የሚያደርገው ለምትሰሩት ስራ፣ ለህይወታችሁ ማደግ ለምትፈልጉት ነገር ምናምን ውሎ በጣም ወሳኝ ነገር ነው። እያንዳንዱ ሰው ባድ የሆነ ሀሳብ ወደ ውስጣችሁ በከተተ ቁጥር በጊዜው ችላ ልትሉት ትችላላችሁ። ግን ማታ ብቻችሁን ስትሆኑ የሆነ ስራ ትዝ ይላችኋል። በቃ ይብሰለሰላል ውስጣችሁ። ገባችሁ? በጣም ነው ውስጣችሁ የሚቀመጠው እና ጭራሽ ነው እዛ ውድድር ውስጥ የምትገቡት። ከዛ ፌክ እናንተኑ ራሳችሁን ነው ፌክ የሚያደርጓችሁ። ከዛ እናንተ ያቺ ጓደኛችሁ ያለቻችሁን ላለመሆናችሁ በቃ ያላመናችሁበትን እቃ መግዛት ትጀምራላችሁ። ያላመናችሁበትን ነገር ፌስቡክ ላይ ቲክቶክ ላይ መለጠፍ ትጀምራላችሁ። ከዛ የሆኑ 4 እና 5 ሰዎች ብቻ እንዲያዩአችሁ ትፈልጋላችሁ። እነሱን ለማብሸቅ ምናምን መነሳሳት ትጀምራላችሁ። የተሻለ ይሄ ኢቭን ዳውን ሆናችሁ እየደበራችሁ ምናምን ራሱ ታውሳችሁም ቢሆን ለማሳየት የሆኑ ሰዎች እንዲያዩላችሁ ብቻ መኖር ትጀምራላችሁ። እንደዚህ አይነት ቶት በውስጣችሁ የሚፈጥሩት የምታገኟቸው ሰዎች ናቸው። የምታገኟቸው ሰዎች በጣም ነው ህይወታችሁን አቅጣጫ የሚያስቷችሁ ማለት ነው። በሰላም እየኖራችሁ ራሳችሁን ሆናችሁ በምትለብሱት ደስተኛ ሆናችሁ በምትኖሩበት ቤት ደስተኛ ሆናችሁ የምትጠጡትን የምትበሉትን ኢቨን ኤቭሪቲንግ ማለት ነው አክሰፕት አድርጋችሁ እየኖራችሁ እንደዚህ አይነት ፌክ ፍሬንድስ ግን ወደ ህይወታቸው ሲመጡ ኮምፒቲሽን ውስጥ ትገቡና መስመር ትስታላችሁ። አስመሳይ ትሆናላችሁ። እናንተም በቃ ሶሻል ሚዲያ ላይ የሌላችሁን ነገር ፖስት ማድረግ ትጀምራላችሁ። በጣም ደስተኛ እንደሆናችሁ ፕሪቴንድ ማድረግ ትጀምራላችሁ። ከዛ ተጋግጣችሁ ተበዳድራችሁም ቢሆን የሆነ ነገር ሆናችሁም ቢሆን ምናምን ያቺ ጓደኛችሁ እንድታየው ፎር ደ ሴክ ኦፍ ያቺ ጓደኛችሁ ስላበሸቀቻችሁ ብቻ ያላመናችሁበትን ሾፒንግ ትወጣላችሁ። ገንዘባችሁን ማባከን፣ ጊዜያችሁን ማባከን፣ ኢነርጂያችሁን ማባከን ትጀምራላችሁ። ግን እናንተ አላማ የሚባለው ይሄ የህይወት ግብ የሚባለውን ነገር እየረሳችሁ ትመጣላችሁ ማለት ነው። ራሳችሁን መሆን ያቅታችኋል። የለበሳችሁትን ልብስ መውደድ፣ የምትኖሩበትን ልብስ፣ የምትኖሩበትን ቤት ማክበር ትተዋላችሁ። ከዛ ሁሉ ጊዜ የሌላችሁ ነገር ነው የምታስቡት እና ባይኖራችሁ ራሱ እንዳላችሁ ኦቨርአክት ታደርጋላችሁ። እዛ ሌክዠሪ ቦታዎች እየሄዳችሁ ምናምን ፋንሲ ላይፍ እንደዚህ ሆነላት እንድትባሉ ምናምን ፋንሲ ላይፋችሁን ታሳያላችሁ ምናምን ኮምፒቲሽን ውስጥ ትገባላችሁ። እንደዚህ አይነት ውድድር ውስጥ ከሚያስገቧችሁ ፌክ ፍሬንድስ ኮምፕሊትሊ መራቅ አለባችሁ። ምክንያቱም ህይወት ማለት የሆኑ ጓደኞቻችንን ለማሳመን የምንኖረው ህይወት አይደለም። ህይወት ማለት ክፉ የተናገሩንን ጓደኞቻችንን፣ ያበሸቁንን ጓደኞቻችንን ለማናደድ የምንኖረው ህይወት አይደለም እና ላይፍ ኢዝ ቱ ሾርት እና ሁሌም ሪያሊስቲክ ሆናችሁ መስራት የምትፈልጉትን ማሳካት የምትፈልጉትን መሆን የምትፈልጉት ጉዳይ ላይ ብቻ ነው ፎከስ ማድረግ ያለባችሁ። እሺ ወይማ እሺ እመጣለሁ። ልጄ ከእንቅልፏ ተነሳች ማለት ነው እና ይህን ቪዲዮ መቅረጽ ከቻልኩኝ ተመልሼ መጥቼ እቀርጻለሁ። ካልሆነ ደግሞ ከእንቅልፏ ተነስታለች። እናንተ ግን እንደዚህ ባለችኝ ጊዜ ተጣብቤ የመቀርጻትን ቪዲዮ ፕሊዝ ኮፒ ሊንክ ኦ ማይ ጋድ የቲክቶክ መንፈስ ምን አድርጉልኝ መሰላችሁ እንትን በሉልኝ
ፕሊዝ 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 ሁላችሁም ሰብስክራይብ አድርጉልኝ። ስለ ፌክ ፍሬንድስ 2 ፖይንት አንስቻለሁ አይደለ? አንደኛው የሀዘናችሁ ጊዜ ብቻ ነው የሚገኙት። ሰለብሬት ስታደርጉ ኮንግራጁሌሽን ማለት አይፈልጉም። ሁለተኛ ነገር ደግሞ ከሌላ ሰው ጋር እያወዳደሯችሁ ያላችሁን ነገር እንድትጠሉ ነው የሚያደርጓችሁ። ኮምፒቲሽን ውስጥ ያስገቧችኋል። አስመሳይ እንድትሆኑ ያደርጋችኋል። የሌላችሁን ነገር እንድታሳዩ ያደርጓችኋል። እና እንደዚህ አይነት ሰዎች ጋር ቡና መጠጣት፣ መደዋወል፣ ቴክስት መደራረግ አያስፈልግም ማለት ነው። እና በሌላ ቪዲዮ ተመልሼ እመጣለሁ። በጣም ነው የምወዳችሁ። ሰብስክራይብ እያደረጋችሁ ቀጥሉ። ባይ። ልጄ ተነስታ ነው ይዘው ቪዲዮ ያቋረጥኩት። መጣውማ